Do you think that once your family immigration application is approved, you've already obtained a green card? What you receive is merely a relationship confirmation letter. It's not a green card, not legal status, and it doesn't even allow you to stay. And Trump is using this to completely overhaul the entire immigration system. He puts it bluntly, having a family relationship with someone doesn't mean you can stay in the United States. Over the past few decades, many people have applied for immigration through spouses, parents, or children. Once the I-130 petition is... የፋሚሊ ቪዛ አፕሊኬሽን አዲስ ህግ አወጣ። ኢንቪቴሽናቸውን እየተቀበለ ይገኛል። አዲስ አበባ የሚገኘው የአሜሪካን ኤምባሲ በግሪን ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት ጥያቄ ካላችሁ እንቀበላለን። አሜሪካን ኢሚግሬሽን አዲስ ህግ አውጥቷል። ይህም እንግዲህ በርካታ አወዛጋቢ ነገሮች በውስጡ አሉበት። ሁለት ህጎችን ነው በዚህ የአሜሪካን የግሪን ካርድ የፋሚሊ ቪዛ ላይ የተካተተው ማለት ነው። ይሄ እንግዲህ ስለ ህጎቹ ወደ በኋላ ላይ ነግራችኋለሁ። ነገር ግን የግሪን ካርድ ኖሯቸው የፋሚሊ ቪዛ አፕሊኬሽን ውስጥ ፋሚሊያቸውን የቤተሰብ አባላቸውን ለመውሰድ እነዚህን 8 መስፈርቶችን ማሟላት አለባቸው ብሏል። የአሜሪካን ግሪን ካርድ የፋሚሊ ቪዛ አፕሊኬሽን ሞልተው በርካታ ኢትዮጵያኖች ከዚህ በፊት እንግዲህ እንደነበረው ቤተሰቦቻቸውን ሲወስዱ እንደነበረ ይታወቃል። አሁን ግን ሁለት ህጎቹ ተጨምረውበታል። የተጨመሩ ህጎች መካከል አንደኛው ከወንጀል ጋር በተገናኘ በምትኖሩበት ግዛት ምንም አይነት የወንጀል ሪከርድ እንደሌለባችሁ የሚያሳይ ማስረጃ ወይንም ደግሞ የአሻራ ማስረጃ ማቅረብ ይጠበቅባችኋል። ከተጨመሩባቸው ህጎች መካከል ሁለት ህጎችን እንግዲህ የአሜሪካን ስቴት ዲፓርትመንት አጽድቆታል ማለት ነው። ትራምፕም በዚህ ጉዳይ ላይ አሜሪካንን ገጽታ የሚያከብሩ ዜጎችን ብቻ ነው የምንቀበለው፣ የአሜሪካንን ማንነት ወይንም ደግሞ የአሜሪካንን ሀያልነትን የሚያከብሩ ወይንም ደግሞ የአሜሪካንን ሰላም ደህንነቷን የሚያስከብሩ ሰዎችን ብቻ ነው ወደ አሜሪካን የምናስገባው። እንዲሁም ደግሞ የተለያዩ ጫናዎችን እንግዲህ እያደረግን ነው የምንገኘው በህገወጥ መንገድ የገቡ ሰዎች ላይ፣ እንዲሁም ግሪን ካርድ የሌላቸው ሰዎች ላይም በአሳይለም ኬዝ የትኛውን ቦርደር ላይ ጥሰው ለሚገቡ በወንጀለኞች አሜሪካን ተከባለች። ስለዚህ አሜሪካንን ከነዚህ አይነት ወንጀለኞች ራሷን መጠበቅ አለባት የሚል ከፍተኛ የሆነ ዘመቻ እያደረጉ እንደሆነ ይታወቃል። ሆኖም ግን የግሪን ካርድ የሌላቸው ሰዎች ላይ ነው ይሄኛው ጫና። በርግጥ ግሪን ካርድ ያላቸው ሰዎች ደግሞ ከዚህ በፊት የነበራቸውን ስቶሪ እያዩ ይገኛሉ ማለት ነው። ዶክመንታችሁን ሪቪው ያደርጋሉ። በምን አይነት ኬዞች ስትሉ ልክ እንደዚህ የፋሚሊ ቪዛ ስትጀምሩ የፋሚሊ ቪዛ አፕሊኬሽን ፕሮሰስ ስትጀምሩ የናንተን አሜሪካን የገባችሁባቸውን መንገዶችን እያንዳንዱን ያጣራሉ። ሁለተኛ ደረጃ ከወንጀል ሽብር ቡድኖች ጋር ወይንም ደግሞ ከወንጀል ጋር በተገናኘ ምንም አይነት በሶሻል ሚዲያም ሊሆን ይችላል ወይንም ደግሞ በአካልም ሊሆን ይችላል ወይንም በተለያዩ መንገዶች ሰፖርት ካደረጋችሁ ወይንም ሰፖርት የምታደርጉ ከሆነ የዛ ቡድን አባል ወይንም ደግሞ የተለያዩ ሀገራት ሽብር ቡድን ተብለው ወይንም ደግሞ አሸባሪ ናቸው ተብለው ከታወጀላቸው ወይንም ደግሞ በአገር ውስጥ እንግዲህ በኢትዮጵያኖች ለምሳሌ ኢትዮጵያ ውስጥ አሸባሪ ናቸው ተብለው የተጠረጠሩትን ከነዚህ ሰዎች ጋር ምንም አይነት ግንኙነት ከሌላችሁ የፋሚሊ ቪዛ መጀመር ትችላላችሁ፣ የፋሚሊ ቪዛ ፕሮሰስ ማድረግ ትችላላችሁ ማለት ነው። ከነዚህ አይነት አካላቶች ጋር ግንኙነት ካላችሁ እንዲሁም ለምሳሌ በእስራኤል እና ፍልስጤም ላይ ምንም አይነት አሜሪካንን ጀጅ የሚያደርግ ወይንም ደግሞ አሜሪካን ላይ ቅሬታ በፍልስጤም ወይንም እስራኤልን በመርዳቱ አሜሪካን ቅሬታ ካቀረባችሁ የአሜሪካን መንግስት በእስራኤል ጎን ስላለ፣ ስለዚህ ያንን እናንተ ዲፌንድ ካረጋችሁ ለምን ፍልስጤሞች ላይ እንደዚህ ይደረጋል ብላችሁ ቅሬታ ካቀረባችሁ በተለያዩ መንገዶች በሶሻል ሚዲያ ሊሆን ይችላል፣ በአካልም ሊሆን ይችላል፣ በስራ ቦታችሁ ሊሆን ይችላል፣ በተለያዩ ቦታዎች ላይ ብቻ እንደዚህ አይነት አሜሪካን በመታደርጋቸው ዲፕሎማሲያዊ ግንኙነቶች ላይ ጥያቄ ወይንም ትችት ቢኖራችሁ ይሄኛውን የፋሚሊ ቪዛ በግሪን ካርዳችሁ ቤተሰቦቻችሁን ማምጣት አትችሉም ማለት ነው። ኢትዮጵያ ውስጥም ያሉ የሽብር ቡድኖች ላይ ሰፖርት የምታደርጉ ከሆነ ይሄም ሪጀክት የመባላችሁ ድል ሰፊ ይሆናል ማለት ነው። እነዚህ ሁለት ህጎችን ህግ አድርገው የአሜሪካን ኢሚግሬሽን ስቴት ዲፓርትመንት አጽድቆት ወደ ስራ ገብተዋል ማለት ነው። ስለዚህ እነዚህ ሁለት ህጎች ላይ የተጨመሩ አዳዲስ ህጎች ናቸው።
ከናንተ የሚያስፈልገኝ አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አሜሪካን ያላችሁ ኢትዮጵያኖች፣ ኤርትራኖች ይሄ ቪዲዮ ለናንተ ነው፣ ለናንተ ይጠቅማል ብዬ አስባለሁ። አሜሪካን የግሪን ካርድ የፋሚሊ ቪዛ መስፈርቶችን በዝርዝር እነግራችኋለሁ። አብራችሁን ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ቆዩ። ፋሚሊ ቪዛ አፕሊኬሽንን ሲሞላ የሚያስፈልጉት መስፈርቶች መካከል የመጀመሪያው ግሪን ካርድ ያገኘበትን ዶክመንቶችን ማዘጋጀት ይጠበቅበታል። ከራሱ ነው የሚጀምረው። ያ የስፖንሰርሺፕ ፔፐር ከመሞላቱ በፊት I-130 ፎርም የሚባል ፎርም አለ። በዚህ ፎርም ውስጥ ባንክ ስቴትመንት ያስፈልገዋል፣ ማረጋገጫ ያስፈልገዋል። ይሄ ሰው ቤተሰቡን ከኢትዮጵያ ወይ እናቱን ወይ አባቱን ወይ ልጁን ወይ የቤተሰብ አባላቶቹን ብቻ ወደ አሜሪካን በፋሚሊ ቪዛ ለመውሰድ ሲያስይን ዶክመንቶችን አያይዞ I-130 ፎርምን መሙላት ይጠበቅበታል ማለት ነው። በሁለተኛ ደረጃ ይሄንን አፕሩቭ ልክ ሲደረግለት ቀጥታ ወደ ስቴት ዲፓርትመንቱ ይሄድና ስፖንሰር የሚያደርገውን ሰው ኢትዮጵያ ውስጥ ያለውን ሰው የቤተሰብ አባሉ መሆኑን ለምሳሌ ባል ወይም ሚስት ልትሆን ትችላለች በፋሚሊ ቪዛ ለመውሰድ ግሪን ካርድ ነምበሩን ማስመዝገብ አለበት። ሶሻል ሴኩሪቲ ነምበሩን ማስያዝ አለበት። የት አካባቢ እንደሚኖር ምን አይነት ሰው እንደሆነ ቀጥታ እያንዳንዱን ነገር ለስቴት ዲፓርትመንቱ ማስረዳት ይጠበቅበት። I-864 ፎርም ደግሞ የሚሞላው በፋሚሊ ቪዛ ውስጥ የፋይናንሻል ማረጋገጫ ነው። አንድ ሰውን ኢንቫይት አድርጋችሁ ወደ አሜሪካን ስታመጡ እንዴት ነው ስፖንሰር ሙሉ አኮሞዴሽኑን እንደምትችሉ ምን ያህል ጊዜ እናንተ ጋር እንደሚቆይ እንዲሁም ባለትዳር ከሆናችሁ ባለትዳር መሆናችሁን የሚያሳዩ የልደት ሰርተፊኬት የሷም ያንተም እንዲሁም ደግሞ የጋብቻ ሰርተፊኬት ያስፈልጋቸዋል። አውተንቲኬት የተደረገ በውጭ ጉዳይ ሚኒስትር በኩል የጸደቀ መሆን ይጠበቅበታል። ልጆች ካላችሁ ለልጆቻችሁ የፋሚሊ ቪዛ የምትሞክሩ ከሆነ የልጆቻችሁን እንዲሁም ወላጅ መሆናችሁን የሚያሳዩ ዶክመንቶች አሜሪካን ከተወለደ ያንን ማግኘት ትችላላችሁ። ኢትዮጵያ ውስጥ ደግሞ ከተወለዱ ወይም የወሳኝ ኩነቶች ሄዳችሁ ያንን ሌተር አፕሩቭ የተደረገ ማቅረብ ይጠበቅባችኋል ማለት ነው። ከኢትዮጵያ ወደ አሜሪካን ማስላክ ይጠበቅባችኋል። ያንን ትራንስሌት አድርጋችሁ ቀጥታ ለአሜሪካን ኢሚግሬሽን ለምትኖሩበት ስቴት ዲፓርትመንት ማቅረብ ይጠበቅባችኋል። እነዚህን ዶክመንቶችን አሟልታችሁ ቀጥታ ወደ አሜሪካን ስቴት ዲፓርትመንት ታመራላችሁ ማለት ነው። አራተኛ የገንዘብ ማረጋገጫ ያስፈልጋችኋል። ይሄም I-864 ፎርም ነው። ይሄንን ቤተሰብ ወደ እናንተ ስታመጡት ምንድነው ያላችሁ ስራ እንዲሁም ደግሞ በአካውንታችሁ ላይ ማስቀመጥ ያለባችሁ የገንዘብ መጠን አለ። ስፖንሰር የምታደርጉ ከሆነ ሙሉ አኮሞዴሽኑን እንደምትችሉት የሚያሳዩ ዶክመንቶችን ማቅረብ ይጠበቅባችኋል። የባንክ ስቴትመንታችሁ ላይ የትራንዛክሽናችሁን ጨምሮ መጨረሻ ላይ እስከ $2000 እና ከዛ በላይ እንድታቀርቡ ይፈልጋል። ያው እዛ ባሉ እንግዲህ ስቴት ዲፓርትመንቱ ላይ ባሉ ኦፊሰሮች የሚነገራችሁ ነገር ነው የሚሆነው። ያን ያህል ብዙ ከባድ አይደለም። ሌላኛው በአምስተኛ ደረጃ ላይ ወላጅ ወይም ቤተሰብ መሆናችሁን የሚያሳዩ ዶክመንቶች ፓስፖርት፣ የልደት ሰርተፊኬት፣ የወላጅነት ሰርተፊኬት እንዲሁም አሳዳጊ መሆናችሁን የሚያረጋግጡ ዶክመንቶችን እንዲሁም ደግሞ የልጁን ሰርተፊኬት ያስፈልጋል። እነዚህ ልጆቻችሁን የምታመጡ እህት ወንድም ከሆነ ደግሞ በሜዲካል ማስረጃዎችን ማቅረብ ይጠበቅባችኋል። እንዲሁም የተለያዩ ዶክመንቶች አሉ እነዛን ማቅረብ ይጠበቅባችኋል ማለት ነው። የፋሚሊ ሜምበር መሆናቸውን የሚያሳዩ ዶክመንቶችን ማቅረብ አለባችሁ። በስድስተኛ ደረጃ የሕክምና ምርመራ የሜዲካል ማረጋገጫ አሜሪካን ውስጥ ያሉ የአሜሪካን ኢሚግሬሽን የሚያቀርባቸው የአሜሪካን ኢሚግሬሽን ነው። በኤምባሲ ኢትዮጵያ ውስጥም ከሆናችሁ የአዲስ አበባ ውስጥ ያሉ እንግዲህ ወደ 6 የሚጠጉ ዶክተሮች አሉ። እነሱ ጋር ሄዳችሁ የሜዲካል ማረጋገጫ እንድትሰጡ ያደርጋሉ ማለት ነው። አዲስ አበባ ውስጥ ከሆናችሁ የሜዲካል ቀጠሯችሁ ከደረሰ ማለት ነው በአሜሪካን ኤምባሲ በኩል ነው ይሄንን ቀጠሮ ቀናችሁን የምታስፈጽሙት ማለት ነው። አሜሪካን ከሆናችሁ ግን ባላችሁበት ስቴት ዲፓርትመንት ማቅረብ ይጠበቅባችኋል። በሰባተኛ ደረጃ ላይ ኢንተርቪው አለ። በዚህም ኢንተርቪው ላይ ደግሞ የምትጠየቁት NVC የሚባል ናሽናል ቪዛ ሴንተር ለእናንተ ጥያቄዎችን ያወጣል ማለት ነው። በእነዚህ ጥያቄዎች ላይ ደግሞ የፋሚሊ ሜምበራችሁን ማንነት በደንብ አድርጋችሁ ለስቴት ዲፓርትመንቱ መግለጽ ይጠበቅባችኋል። ለምን እንደሚመጡ፣ ማን እንደሆኑ፣ ምን እየሰሩ እንደነበረ፣ ልጆች ከሆኑ ማን ጋር እንደነበሩ፣ እስካሁን ድረስ እናንተ ጋር ምን አይነት ግንኙነት እንዳላችሁ ከልጆቻችሁ ጋር ናሽናል ቪዛ ሴንተር ታደርሳላችሁ ማለት ነው። ይሄንን
አምኖበት ልክ የአሜሪካን ኢሚግሬሽን ቀጥታ እነዚህን ዶክመንቶችን አስገብታችሁ አፕሩቭ ያደርገዋል። ከዛው ኢንቪቴሽን ቅድም ላይ ተጠቀስኳቸውን ኢንቪቴሽን ሌተር ኢትዮጵያ ወይንም ኤርትራ ለሚኖር ለቤተሰብ አባላችሁ ትልካላችሁ ማለት ነው። ቤተሰብ አባላችሁ ልክ ኢንቪቴሽኑ ልክ እንደደረሰው DS 160 ፎርም ይሞላል ወደ ኤምባሲ ቀጠሮ አስይዞ ለመግባት ማለት ነው። በዚህ የኤምባሲ ቀጠሮ ላይ ደግሞ የሚያስፈልጉት ዶክመንቶች አሉ። እናንተ የምትነግሩት ነገር አለ። እንዴት ወደ አሜሪካን እንደገባችሁ፣ በምን አይነት መንገድ ወደ አሜሪካን እንደሚመጣ በኤምባሲ ጊዜ የተጠየቃችሁትን ጥያቄዎችን በሙሉ ማስረዳት ይጠበቅባችኋል ማለት ነው። ምክንያቱም የተጣረሱ ነገሮች ለምሳሌ ዘመዳችሁን የምታመጡ ከሆነ እዚህ ያለው ሰው ወንድሜ ነው ብሎ ለዲኤስ 160 ፎርም ላይ ከሞላ ሪጀክት የመባሉ ድል ሰፊ ነው። የኛው ጠበቃ የምትይዙ ከሆነ አሜሪካን ሀገር ላይ ያሉ ጠበቆችን በደንብ አድርጋችሁ ማወቅ ይጠበቅባችኋል። አንዳንዶች ለገንዘብ ይሰራሉ፣ አንዳንዶች ደግሞ በርግጥ ፕሮፌሽኑን አክብረውት ይሰራሉ ማለት ነው። ስለዚህ ይሄንን ማወቅ ይጠበቅባቸዋል። ምክንያቱም ችላ የሚሉ ጠበቆች አሉ፣ ለገንዘብ ብቻ ብለው የተለያዩ ዶክመንቶችን ብቻ እንድትከፍሏቸው ብቻ አድርገው የሚያመጡ አሉ። ስለዚህ እነዚህን ጠበቆችን በደንብ አድርጋችሁ ማወቅ ይጠበቅባቸዋል። እናንተ ያላመናችሁበትን ዶክመንቶችን ለስቴት ዲፓርትመንቱ የሚያስገባ ከሆነ በኋላ ላይም እናንተ ላይም ችግር ያመጣል ማለት ነው። ስለዚህ አንድን ሰው በህገወጥ መንገድ ለማምጣት የሞከራችሁ መሆኑን የስቴት ዲፓርትመንቱ ካመነበት እናንተንም ሪጀክት የመባላችሁ ድል ወይንም ደግሞ ዲፖርት የመባላችሁ ድል በጣም ሰፊ ይሆናል ማለት ነው። ስለዚህ ጥንቃቄ ማድረግ ይጠበቅባችኋል። አሜሪካን የምትኖሩ ኢትዮጵያኖች፣ ኤርትራኖች እነዚህን ዶክመንቶችን አሟልታችሁ በራሳችሁ ወይንም ደግሞ በመታቆት ወይንም ፕሮፌሽኑ በደንብ በሚያቀው ጠበቃ በኩል የአሜሪካን የፋሚሊ ቪዛ ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። እነዚህን ዶክመንቶችን አሟልታችሁ ዲፓርትመንቱ ኢንቪቴሽን ሌተር ልክ ሲልክላችሁ ኢትዮጵያ ውስጥ ላሉ ቤተሰቦቻችሁ ትልካላችሁ ማለት ነው። ኢሜል ታደርጉላችኋላችሁ። DS 160 ፎርም ይሞላሉ። ከዛ የልደት ሰርቲፊኬት ማሟላት ይኖርባቸዋል። የልደት ሰርቲፊኬት፣ ፓስፖርት እንዲሁም ፓስፖርት ሳይዝ ጉርድ ፎርሞችን ሞልተው የቀጠሮ ቀን ወደ አሜሪካን ኤምባሲ ይገባሉ ማለት ነው። ኢንተርቪው፣ ሜዲካል አሻራ ይኖርባቸዋል በአሜሪካን ኤምባሲ በሚኖራቸው ቆይታ ማለት ነው። ኦፊሰሩ የሚጠይቃቸው የተለያዩ ጥያቄዎች አሉ። ምናልባት አንዳንዴ ትራቭል ሂስትሪ ሊጠየቁ ይችላሉ፣ ትራቭል ፕላንም ሊጠየቁ ይችላሉ። እንዲሁም ደግሞ በተለያዩ እንደ እድሜያቸውና እንደ ሁኔታው ለምሳሌ ልጆችን የምትወስዱ ከሆነ አሳዳጊ ከነበራቸው እንደ ሞግዚት ሆኖ ወደ አሜሪካን ኤምባሲ መግባት ይችላል ማለት ነው። አሳዳጊ ከሌላቸውና እድሜያቸው ከ18 ዓመት በላይ ከሆነ ራሳቸው ቀጠሮ አስይዘው መግባት ይችላሉ ማለት ነው። በተጨማሪም ደግሞ ባል ሚስት ከሆነ ደግሞ ጋብቻቸው ትክክለኛ መሆኑን የሚያሳዩ የጋብቻ ማረጋገጫ ዶክመንቶችን አፕሩቭ የተደረገ ማቅረብ ይጠበቅባቸዋል። በተጨማሪም ደግሞ በወንድም እህት ላይ ከሆነ የምትወስዱት ትራቭል ሂስትሪ ቢኖረው በጣም ጥሩ ነው። ከሌለው ነገር ግን ባንክ ስቴትመንቱ ጠንካራ መሆን ይጠበቅበታል ማለት ነው። እነዚህን ዶክመንቶችን አሟልታችሁ የአሜሪካን ኤምባሲ በግሪን ካርድ የቪዛ አፕሊኬሽን እናንተን መቀበል ይችላል ማለት ነው። ኢትዮ ትራቭልን 50 ስቴት ላይ በጋብቻ፣ በትምህርት፣ በስራ፣ በጉብኝት፣ በተለያዩ በሕክምናን ጨምሮ ማግኘት ትችላላችሁ። በዚህ ስልክ ቁጥር ላይ ዋትስአፕ ላይ ብትደውሉልን እኛን ማግኘት ትችላላችሁ። ኢትዮጵያ ላይ እኛለን። ይህንኑ ስልክ ቁጥር ተጠቅማችሁ ቀጥታ ብትደውሉልን የአሜሪካን ኤምባሲ ቀጠሮ፣ ትራቭል ሂስትሪ፣ ትራቭል ፕላን እንዲሁም የአሜሪካን ኤምባሲ የተለያዩ የቪዛ አፕሊኬሽኖች ኢንተርቪዎችን በእኛ በኩል ስልጠና እንሰጣቸዋለን ማለት ነው። በአካልም በኦንላይንም ማግኘት ትችላላችሁ ማለት ነው። የአሜሪካን ኤምባሲ ቀጠሮ አስይዘን ወደ አሜሪካን ኤምባሲ እንድትገቡ እናደርጋለን ማለት ነው። በአሜሪካንም እንዲሁም በኢትዮጵያም የኛን አገልግሎት ለምትፈልጉ በዚህ ስልክ ቁጥር ላይ መደወል ትችላላችሁ ማለት ነው። ተጨማሪም ደግሞ ዱባይ ላይ ቤት፣ መኪና ገዝታችሁ ኢንቨስት አድርጋችሁ መስራት የምትፈልጉ ሰዎች በሙሉ የዱባይ ላይ ባለ 1፣ ባለ 2፣ ባለ 3 መኝታ ቤቶችን የዱባይ አዲሱ ኤርፖርት ፊት ለፊት እየገነባን እንገኛለን። ከኛ ጋር በእኛ በኩል ዱባይ ላይ ኢንቨስት ማድረግ ትችላላችሁ። ቴስላና ሃይብሪድ መኪኖችንም አዘጋጅተን የዱባይ ታክሲ ላይ መቀላቀል ትችላላችሁ ማለት ነው። በተጨማሪም ደግሞ ኢትዮጵያ ላይ ቤት መግዛት ለምትፈልጉ ሰዎች ካላችሁ ይህንን እድል በእኛ በኩል ማግኘት ትችላላችሁ ማለት ነው። ከምትፈልጉት ሪል ስቴት ታማኝ ከሆኑ ሪል ስቴቶች ጋር
እናገናኛቸዋለን ኢትዮጵያ ውስጥ አዲስ አበባ ላይ ማለት ነው። ስለዚህ ይሄንን ሁሉ አገልግሎቶች በዚህ ስልክ ቁጥር ላይ ብደውሉልን አገልግሎታችንን ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። መልካሙን ሁሉ በያላችሁበት ተመኘን። አብሬያችሁ የቆየሁት አሜን ነበርኩ። መልካሙን ሁሉ በያላችሁበት ተመኘን። ፒስ